እስራኤል ከባድ የተባለውን ትዕዛዟን ማስተላለፏ እየተነገረ የሚገኘው በአሁኑ ሰዓት ላይ የኢራን አመራሮች ወር ደግሞ ኢራን ቀጣይ የምትመርጣቸው ኢራንን ለመምራት የሚቀመጡ ሰዎች ላይ አሳሲኔሽን ወር ደግሞ ግድያ እንዲፈጸም ሚሊታሪዋን ማዘዟን የተነገረ የሚገኘው ይህንን መረጃ ይህንን ትዕዛዝ ያወጡት የዲፌንስ ሚኒስትሩ ደግሞ የመከላከያ ሚኒስትሩ እስራኤል ካትዝ የተባሉት እኚህ ሰውዬ ናቸው። የአሸባሪው አገዛዝ ወር ደግሞ ኢራን ቴረር ሪጂም በማለት ነው እንግዲህ ይህን አገዛዝ ወር ደግሞ የእስራኤል መንግስት የገለጹት የኢራን መንግስት የገለጹት የሚገኘው ታዲያ ኤኒ ኮማንደር ማለት የአመራር ብቻ ሳይሆን አያቶላዎች ብቻ ሳይሆን ኤኒ ኮማንደር ሚሊታሪ ኮማንደር መሆን ይችላል እያንዳንዱ የሚሾመው የእስራኤልና የአሜሪካ ጠላት መሆኑ ተረጋግጦ እሱ ላይ እርምጃዎች እንዲወሰዱና አሳሲኔሽን የሚደረግበት ይሆናል የሚል መልእክት ነው እዚህ ጋር ያስተላለፉት። ኢሚዲየት ትሬት ወር ደግሞ እዛው ድንገተኛ ምንድነው የሚባለው ኢሚዲየት በአማርኛ ብቻ ስጋት ነው ብሎ ነው በቃ ያስቀመጡት። ኤኒ ካይንድ ኦፍ አመራር ደግሞ ኤኒ ካይንድ ኦፍ መሪ በኢራን አገዛዝ ውስጥ የሚመረጥ ኤኒ ካይንድ ኦፍ ኮማንደር ለኢራን ለእስራኤልና ለአሜሪካ ትሬት ነው። ሞተዋል ተብሎ የነበሩት እንግዲህ የሱፕሪም ሊደሩ የቀደሞ ሱፕሪም ሊደር የአያቶላ አሊ ኻሜኒ ልጅ የሆኑት ሞጅታባ ኻሜኒ የተባሉት እኚህ ሰውዬ እንግዲህ ይሆናሉ ተብሎ የታሰበ ነው። ኦር ደግሞ ሹመት ተደርጎላቸዋል። በጣም የሆነ ዊርድ ነገር ውስጥ ነው ያለው ነገሩ። ታማኝ ከሚባሉ የተለያዩ ሚዲያ ምንጮች እንደተሰማው ከሆነ ተመርጠዋል ወር ደግሞ ተሹመዋል ነው የተባለ የሚገኘው። አሁን ሳሌ ደግሞ የሚባለው ደግሞ ገና ሌሎች ሶስት ካንዲዴቶች አሉ። የአያቶላው ቀብር ደግሞ የዋናው የአያቶላ አሊ ኻሜኒ ቀብር ከተካሄደ በኋላ ነው እንግዲህ ማን እንደሆነ የሚወሰኑ የተባለ የሚገኘው። በቻልኩት አቅም እንግዲህ ለእናንተ ክሪስፒ የሆኑ መረጃዎች ነው ደግሞ የጣሩ መረጃዎችን ለማቅረብ እየሞከርኩ ነው። የተለያዩ መረጃ ምንጮችን ሰርፍ ለማድረግ እየሞከርኩ ነው። እንግዲህ እውነተኛ መረጃ ብዬ ያመንኩባቸው ነገሮች ሲወጡ ለእናንተ ማሳውቃቸው ይሆናል። ፕላስ ምልክቷን መንካት እንዳትረሱ። መልካም ቀን።